ሁሉን አቀፍ እስር ቤት በኢትዮጵያ ፖሊሲው አፈጻጸሙ አገዛዙ መርዘኛ ነው። ለውድቀታችን ዋና ጥያቄ ይህ ነው። እኛ ኢትዮጵያውያን በኢኮኖሚ፣ በፖለቲካው፣ በስነ ልቦና፣ በኑሮ፣ በስልጣኔ፣ በሐሳብ፣ በስሜት ተደጋግፈን በማደግ ረገድ አንድም ታስረናል፣ ታፈነናል፣ አሊያም ተለያይተናል። ታስረናል፣ ታፈነናል አይገልጸውም። እጅና እግር ታስሮ አፍና ዓይን ታሽገው በድቅድቅ ጨለማ ውስጥ እንደተጣለ ሰው አድርገን መውሰድ ይቻላል። ለዚህም የአንበሳ ድርሻው ከአገዛዙ በኩል የሚመነጭ ነው። አንድ አምባገነን ገዢ ህዝቡን ከሚጨቁኑባቸው መሳሪያዎች አንዱ ኢፍትሐዊ አዋጆችንና ህግጋትን መደንገግ ነው። በአዲስ አበባ መንገድ ዳር መኪና ማጠብ 10 ሺህ ብር፣ አደጋ የደረሰበትን ማለትም ብልሽት ያጋጠመውን ተሽከርካሪን ያለ ፍቃድ መጠገን እስከ 18 ሺህ ብር የሚቀጣ አዋጅን ጨምሮ 10 ዓመታትን ወደ ኋላ ተጉዞ ሀብት ንብረትና የሚቀማ አዋጅም ታውጇል። ትኩረቴ ከተሽከርካሪ እጥረትና ጥገና ወይም በድሆች ህይወት ላይ ያተኩራል። የአገዛዙ ከፍተኛ ባለስልጣናት የመንግስት ተጠሪና የፓርላማ አባል የሆኑት ዶክተር ተስፋዬ ቤልጅጌና የአፍሪካ ልቀት ማዕከል ዳይሬክተር አቶ ዛዲግ አብርሃ በኢኤምኤስ ከ4 ሰዓት በላይ የሚረዝም ቃለ ምልልስ አድርገዋል። ያለ ሀፍረት ከብልጽግና እምነቶች ትልቁ ስራ በማለት የዘረዘሩት ከምር ፈገግ ያሰኛል። ፖሊሲያችንና ተግባራችን ድሃ ተኮር ዝቅተኛው ህብረተሰብ ክፍሎችን ከፍ ማድረግ የየዕለት ስራዎቻችንና ፖሊሲዎቻችንን ድሃውን የማይገፋ በአጠቃላይ ሰው ተኮር አቅጣጫ ላይ መረባረብ ነው ብለዋል። ሰው ተኮር ድሃ ተኮር ፖሊሲ ማለት ምን ማለት ነው ከማለታችን በፊት አንድ ዘግናኝ ሪፖርት እንመልከት። ጉዞ ደህንነትን በሚመለከት ጥብቅ ክትትል የሚያደርገው ወይም ግሎባል ጋርዲያን የተባለ ዓለም አቀፍ የስለላ ተቋም ዘገባ ኢትዮጵያ ማንም መጓዝ ከሌለባቸው 20 አገራት ውስጥ ተካታለች ብለዋል። ይህ ማለት ለእንግዳ ሳይሆን ለዜጎቿም እጅግ የከፋ መሆኑን ጠቋሚ ነው። ይህን ይዘን ሰው ተኮር ድሃ ተኮር ፖሊሲ ማለት ምን ማለት ነው ብለን እንጠይቅ። እንደ ብልጽግና ፓርቲ ቋንቋ ከሆነ ዜጎችን በገፍ ማፈናቀል፣ ለሚሊዮኖች ድሆች ዕለት ጉርስ ፋይዳ በሌለው ፖሊሲ መዳከር፣ የድሃው ኑሮ በማይሸከሙ በብልጭልጭ ፕሮጀክቶች ማምታታት፣ ድሃውን በእርስ በርስ ጦርነት መማገድ፣ ድሃው ተምሮ እንዳይዘልቅና ነግዶ እንዳይኖር በፖሊሲና በአሰራር ኬላ መሆን፣ በማሳደድ በማዋከብ ጥሪቱንና ጊዜውን ጉልበቱን መቀማት፣ ድሃውን ለዓመታት ቆጥቦ ያስገነባውን ኮንዶሚኒየም ቤት እየነጠቁ ለፖለቲካ ቤተሰቦቻችሁ፣ ለማህበራዊ ትስስሮቻችሁና ለስጋ ዘመዶቻችሁ ማደል፣ ድሃውን በግብር በቀረጥ በመዋጮ በሙስና ማሰቃየት፣ ድሃውን ከከተማ በአፈሳ ማስወገድ፣ ድሃውን በኑሮ ውድነት በረሃብ በስራ አጥነት መቁላት፣ ድሃው በሰላም ወጥቶ እንዳይገባ አርሰው ዘርተው እንዳይኖሩ ባልተጻፈ ፖሊሲያችሁ ሰላሙን ህይወቱን ማናጋት፣ ሀገር አማን ብሎ ጠዋት ወጥቶ ማታ ሲመለስ ቤቱን አፍርሰው ንብረቱን አውድሞ መጠበቅ፣ ድሃውን በፍትህ እጦት በአገልግሎት ማጉላላት፣ ደመወዝና ተያያዥ ጥቅማ ጥቅሞችን መከልከል፣ የአገልግሎት ክፍያ በሚጠይቁ ቢሮዎች ማለትም በገቢዎች፣ በመንገድ ትራንስፖርት፣ በዳኝነት፣ በውልና ማስረጃና ኢሚግሬሽን በመሳሰሉት ክፍያዎች ማናር ስንቱ ተነግሮ ያልቃል። ገዢዎቼ ንገሩኝ እንጂ የቱ ነው ሰው ተኮሩ ድሃ ተኮሩ ፖሊሲ የምትሉት? የቱ ጋ ነው? ለነፍሳችሁ ስትሉ እንኳን ርህራሄ ያሳያችሁት የቱ ጋ ነው? አያይዘው ያቀረቡት ሐሳብ ደግሞ ፈገግ የሚያደርግ ሳይሆን አስቂ ነበር። አንደኛው ህዳሴ ግድብን በሚመለከት ሲሆን ግድቡን ኢህአዴግ ጀመረ፣ ብልጽግና አጠናቀቀ ብለዋል። በሌላ በኩል እነሱ ይህን ከተናገሩ በኋላ ግድቡን ለማጠናቀቅ 80 ቢሊዮን ብር እንደሚያስፈልግ መጠየቁ መነጋገሪያ ሆኗል። ሁለተኛው አስቂ ነጥብ ቀጥዬ ይህም ማነሳው ይሆናል። ኢትዮጵያ በምስራቅ አፍሪካ አንደኛ፣ በአፍሪካ 5ኛ ግዙፍ የኢኮኖሚ እድገት አስመዝግባለች ብለው ተናገሩ። ይህንን ከመናገራቸው በፊት ጎረቤት ሀገር ኬንያን እንዳያዩ ያ የተለመደው ተራራ የሚያክለው ውሸታቸው ጋርዶባቸዋል። ማስረጃ የማያስፈልግ ጉዳይ ቢሆንም አይኤምኤፍ በ2024 ይፋ ባደረገው ጥናት ውጤት በአፍሪካ 5 ቶፕ 5 ሀብታም ሀገራት ተብለው የተለዩት ሞሪሼስ፣ ሊቢያ፣ ቦትስዋና፣ ጋቦን እና ግብጽ መሆናቸውን አረጋግጠዋል። በዚህ በአይኤምኤፍ ጥናት ውስጥም በጣም ተጠባቂ የነበረችው በጣም የተረጋጋ ሰላምና ዲሞክራሲ ያላት የራሷ ግዙፍ ባህር በሮችና ወደቦች ያሏት ዜጎቿ ስለመሰደድ ወይም ስደትና ስለመኖሪያ ቤት ችግር አስበውት አያውቁም የሚባልላት ከዜጎቿ 6 ሚሊዮን ወይም 13.5% የሚጠጋ ዜጋ የሚሆኑት የስራና የቤት መኪና ባለንብረት የሆነባት ኬንያ እንኳን በዚህ ቀዳሚ 5 ሀገራት ምጣኔ ሀብት ሊስት ውስጥ የለችም። ሌላው የጥናት ግኝት የተባበሩት መንግስታት የልማት ፕሮግራም እና ኦክስፎርድ ዩኒቨርሲቲ ይፋ ያደረጉት ጥናት ሲሆን በዓለማችን 1.1 ቢሊዮን ህዝብ በከፋ ድህነት ውስጥ እንዳሉ ያረጋግጡና ከእነዚህ ውስጥ ግማሹ ወይም 50% የሚገኙት በ5 አገራት ውስጥ መሆናቸውን በማረጋገጥ ሀገራችን ኢትዮጵያን በመጀመሪያ ደረጃ ላይ ቁጭ አድርጓታል። በጥናቱ ደረጃ ላይ አንደኛ በኢትዮጵያ 86 ሚሊዮን 68% ሲሆን ሁለተኛ በኮንጎ 66 ሚሊዮን 64.39%፣ ሶስተኛ በፓኪስታን 93 ሚሊዮን 38.75%፣ በናይጄሪያ 74 ሚሊዮን 32.89%፣ አምስተኛ በህንድ
234 ሚሊዮን፣ የህንድ ህዝብ ብዛት 1.4 ቢሊዮን ሲሆን 16.4% የሚሆኑት ህዝቧ በከፋ ድህነት ውስጥ መሆናቸው ጥናቱ አረጋግጧል። ህንድ ከህዝብ ብዛቷ አንጻር ሲታይ ተጠባቂ ነው ብለን ልናልፍ እንችላለን። እንግዲህ ሀገራችን 86 ሚሊዮን ህዝብ በአስከፊ ድህነት ውስጥ ቀብረን ስለ ብልጽግና እየተረክንና ለእኛም አቻ ድሆች አሉን ብላችሁ ተጽናኑ እየተባልን ነው። ቂጣ በጎመ መብላት በመደብ መተኛት ብርቅ ነው እንዴ በሚሉ ዝነኛ ንግግር በሚያሰሙ መሪያችን እየተጽናናን፣ ሌላው የኢትዮጵያ የኑሮ ቀውስ፣ ሰቆቃ፣ ጉስቁልና፣ ረሃብ፣ ጭቆናና ፈና፣ ስርዓትነት ከጣሪያ በላይ የሆነበትን ወደ ድህነት ወለል እንኳን ለመድረስ ያልቻለ ዜጋ በጥልቁ የሚፋቅበትን ፍላጎት አቅርቦትን የሚያሳድድበትን ሀቅ ለጊዜው ትተን የኢትዮጵያን ህዝብ ቁጥር በግምት 130 ሚሊዮን ገዳማ ነው ብንል በአጠቃላይ የቤትና የስራ መኪና ያላቸው በግምት ፕላስ 1.2 ቢሊዮን ወይም 0.9% መሆኑን ያዙልኝና ተከተሉኝ። እኚህ ጉደኛ ፖለቲከኞች ፖለቲካና ውሸት የአንድ ሳንቲም ሁለት ገጽታ ናቸው ብለው የሚያምኑ የሲኦልን ውሸት ሸክፈው በድፍረት የሚናገሩ ነውር፣ ኃጢአት፣ ወንጀል፣ ተጠያቂነት የሚባሉ ነገሮች ከህሊናቸው ፍቀው ለ30 ዓመታት የፖለቲካ አክሮባት እየሰሩና ኑሯቸውን ሲያመቻቹ የዘለቁ ዛሬም በለመዱት አንደበታቸው በአፍሪካ 5ኛ ደረጃ የያዘ ግዙፍ ኢኮኖሚ ባለቤት ሆነናል በማለት ሰውንም ህዝብንም የኢኮኖሚ ባለሙያዎችንም አጥኚዎችንም ፈጣሪንም ሳይፈሩ ትንሽ እንኳን ሳይንተባተቡ ነውርን ጌጥ አድርገው ሲናገሩ ነው የተደመጠው። ሌሎች እንደነሱ ዋሽተው ሳይሆን ተሳስተው የሚናገሩም አይጠፉም። ለማንኛውም ኢትዮጵያ በምስራቅ አፍሪካም ሆነ በድፍና አፍሪካ የተሻለ ኢኮኖሚ ካላቸው አምስቶቹ ውስጥ የለችም። እንዳሉት ሆና ባገኛት ምንኛ ደስ ባለኝ። በመቀጠልም ምን አይነት አሜኬላ አገዛዝ፣ ምን ያህል ጸረ ድሃ፣ ምን አይነት ክፉና ምቀኛ፣ ምን አይነት ደፍጣጭ ቀንበር በህዝቡ ጫንቃ እንደተጫነ በንጽጽር ለማየት እንሞክር። እኔ ባለሁበት አገር በቅድሚያ አነስተኛ ወይም ዝቅተኛ የቢዝነስ አካባቢዎች ተብለው ተለይተው የሚቀመጥ ሲሆን እነዚህ ምንም የስራ ፍቃድ የማይጠበቅባቸው የስራ ፍቃድ እውቅና የተሰጣቸው ድሃው ሳይጨናነቅ ኑሮውን እንዲያቀና የተፈቀዱ የስራ አይነቶች ናቸው። ከነዚህ ስራዎች መስኮች ኢንፎርማል ወይም ፎርማል ቢዝነስ ጥቂቶችን ብናይ የመንገድ ዳር ንግዶች፣ የተሽከርካሪ እጥበት፣ በሰልባጅ አልባሳት ንግድ ለሚተዳደሩ ያገለግሉና አዳዲስ የኩሽና ቤትና የቢሮ ቁሳቁሶች በተፈቀደላቸው መሸጫ ቦታዎች ወይም የገበያ ማዕከል የሚሸጡ ዶሮን ጨምሮ የቤት እንስሳት እርባታና ማድለቢያ ስራ የተሰማሩ የጥገና ወይም የተሽከርካሪዎች የኤሌክትሮኒክስ እቃዎች ጨምሮ ማንኛውም የተበላሹ እቃዎች ጥገና ባለሙያዎች በየበረንዳውና በየህንፃው መተላለፊያ ወይም ኮሪደር ተከራይተው የጀበና ቡና የሚያፈሉ፣ ቁርስ የሚያዘጋጁ ኢትዮጵያውያን፣ ኤርትራውያን የሀገሬው ዜጎች፣ ሉካንዳዎች፣ ግሮሰሪዎች፣ እንደ ፑል ቤት የመሳሰሉ የጌም መጫወቻ ቤቶች፣ ከሱፐር ማርኬቶች ውጭ ያሉ ዝቅተኛ ሸቀጣሸቀጥ ሱቆች፣ ሞተረኞች፣ ዝቅተኛ ምግብ ቤቶች ወይም ሬስቶራንቶች፣ በየመንገዱ ዳር ያሉ የጥገና ሰራተኞች የፈለገውን ገቢ ቢያገኙ ማንኛውም ስራ ተንቀሳቅሰው የሚሰሩ ተንቀሳቃሽ ባለሙያዎች ወይም ሰራተኞች፣ ፈጣን ምግብ የሚያዘጋጁ የፍራፍሬ ነጋዴዎች፣ ጁስ ቤቶች ዳቦን ጨምሮ ሌሎች ደረቅ ምግቦችን በየሱቃቸው በየግቢያቸው የጋገሩ ለነጋዴዎችና ለተጠቃሚዎች የሚያከፋፍሉ፣ በአፓርታማም ሆነ በኖርማል ቪላ ለግለሰብ መኖሪያነት ያከራዩ አከራዮች፣ ከ4 እስከ 5 በላይ ትላልቅ ፍላት ስክሪን ቴሌቪዥን ሰፊ አዳራሽ ተከራይተው በዲኤስቲቪ የእግር ኳስ ጨዋታዎችን የሚያሳዩ፣ በኢትዮጵያ የኢንተርኔት ካፌ፣ እዚህ ጋር ሳይበር ቢዝነስ የተሰማሩ አነስተኛ ፎቶ ቤቶች፣ የመድኃኒት መደብሮች፣ ባህላዊ እጅ ስራና ጌጣጌጥ መሸጫ ሱቆች፣ በልብስ ስፌት የሚተዳደሩ አንድ አይነት ነዳጅ የሚሸረችሩ ማለትም ቤንዚን ወይም ሌላ አይነት ነዳጅ፣ በልብስ ስፌት የሚተዳደሩ አንድ አይነት ነዳጅ የሚሸረችሩ ማለትም ቤንዚን ወይም ሌላ አይነት ነዳጅ፣ ዘይትና ቅባት ብቻ የሚሸጡ ማደያዎች፣ የሞባይል ቀፎ መለዋወጫዎችንና በየመንገዱ ሲም ካርድ በመሸጥ የሚተዳደሩ ዜጎች፣ ጫት ቤቶች፣ የምግብና ዱቄት፣ የባልትና የጥራጥሬና የቅመማ ቅመም ሱቆች፣ አሳ በመሸጥ የሚተዳደሩ የቲኬት ቢሮዎች፣ የእንጨት ውጤቶችን ለምሳሌ ጠረጴዛዎች፣ ወንበሮች፣ ሶፋዎችና ደረቅ መቀመጫዎችንና ልዩ ልዩ ቅርጻ ቅርጽና መሰል ነገሮችን ከእንጨት በእጅ በከፊል በማሽን የሚሰሩ ንጹህ የመጠጥ ውሃ በየቤታቸው አጣርተውና አሽገው በመሸጥ የሚተዳደሩ የብረታ ብረት የግንባታ ቁሳቁስ ሱቆች፣ የታሸጉ ውሃና የወተት መሸጫ ሱቆች፣ የሴቶችና የወንዶች ፀጉር ቤቶች፣ መለዋወጫ ዕቃ ሻጮች፣ የሴቶች የእጅ የአንገት የእግርና አርቲፊሻል ጌጣጌጥ በመሸጥ የሚተዳደሩ ወዘተ ርዕሱን ተቆጥሮ ያልቃል። እነዚህንና በዚህ ደረጃ የሚታዩ አነስተኛ ቢዝነሶችን የሚያንቀሳቅሱ ወይም በመሸጥ የሚተዳደሩ ዜጎች በሙሉ ለመንግስት ግብር ቀረጥ አይከፍሉም። በሌላ በኩል መንግስት ለእነዚህ ድሆች የስራ ቦታዎች ያመቻቻል። ገራሚው ነገር አንዳንድ የስራ ቦታዎች እንደ ሰልባጅ አልባሳት መሸጫ፣ ያገለገሉ ዕቃዎች መሸጫ፣ የሀገር ባህል እጅ ጥበብ ስራዎችና የጌጣጌጥ መሸጫ ወዘተ ሳላጋነን በኢትዮጵያ ደረጃ ወይም ስታንዳርድ ስፋታቸው የአንድ ንዑስ ቀበሌ ያክላል። በተመሳሳይ ሁኔታ ተበዳሪ በጠየቀው
ከተሰጠው ብድር ካፒታል መጠን የሚሰላ ከወለድ ነፃና በጣም ዝቅተኛ ወለድ ጋር ብድር ይመቻችላቸዋል። እንዲያውም ወደ ብር ስንመነዝረው ከ200,000 እስከ 350,000 ብር በቀጥታ ከራሱ ሞባይል መበደር ይችላል። መንግስት ሰላማቸውን ይጠብቃል። በስራ አካባቢ ምንም አይነት የጸጥታ ችግር እንዳይፈጠር፣ ድሃው በጉልበተኛ በቀማኛው ምክንያት የዕለት ጉርሱን እንዳያጣ፣ ስራው እንዳይስተጓጎል ትኩረት ሰጥቶ ይሰራል። ይህና ሌሎች በርካታ የስራ መስኮች በሙሉ አንዴ ብቻ የእውቅና ፍቃድ ከተከፈለ በኋላ ወይም ፍቃድ ሳያስፈልጋቸው ታክስና ግብር ሳይጠየቅባቸው ወይም ወደ ዋናው ቋት ሳይገቡ በባህር መዝገብ በዛሬው ምንዛሪ ወደ ብር ስመታው ከ100 እስከ 15,000 ብር በዓመት የሚከፈልበት የስራ ዘርፎች መስኮች ናቸው። አገሪቷ እንደተቀረው ዓለም አገራት ሁሉ የጎሳ፣ የብሔር፣ የቋንቋ፣ ባህል፣ አመለካከት፣ የሃይማኖት፣ የቆዳ ቀለም፣ መልክዓ ምድር፣ የአየር ጸባይ፣ የገቢ፣ የኑሮና የአኗኗር ዘይቤ፣ የእውቀትና የግንዛቤ ልዩነቶች ያሉባት ናት። ይህ ልዩነት በተለየ ብሔር መኖሩን እንኳ የሚያስታውስ የለም። የጸብ ግጭትን መንስኤም ሆኖ አያውቅም። በስካር ስሜትና በኳስ ጨዋታ ወይም በተለይ በግብ ሰዓት ድምፅን ከፍ አድርገው ከመጮህ ውጪ ድብድብ፣ የከረረ ጸብና መሰል አሉታዊ ማህበራዊ ግንኙነቶች ስለመኖሩ ቢያንስ እኔን አላጋጠመኝም። ጸብ ካለም በአመዛኙ ወደ ህዝብ ግጭት ቢያድግ እንጂ ወደ አካላዊ ጥቃት አይሸጋገርም። መሰረቱ የፖለቲካ ጉዳይ ሆኖ በህዝብና በመንግስት፣ በኤሊትና በኤሊትና በመንግስት መካከል እንጂ ህዝብ ለህዝብ ሲሆን አይስተዋልም። በመጨረሻም በንግግር ይፈቱታል። በኢትዮጵያና ከሌሎች አብዛኞቹ አፍሪካ አገራት በኢኮኖሚ፣ በሰላም፣ በስልጣኔ፣ በአስተሳሰብ ሁለንተናዊ ኑሮ ስታንዳርድ በጣም የተሻለች የብዙዎች ምርጫ መሆኗ ጥያቄ ጫረብኝና ይህ ለምንና እንዴት ሆነ ብዬ አንድ የፋይናንስ ባለሙያና አንድ ሲቪል መሐንዲስ ጓደኞቼን በተገናኘን ቁጥር ጠይቄያቸው ነበር። የሰጡኝ ምላሽ አስደንቆኛል። ሀገራችን ወይም መንግስት ከታችኛው ማህበረሰብ በዋናነት 4 ነገሮችን ትጠብቃለች ወይም እንዲሆኑ ይፈልጋል ይላሉ። አንደኛ፣ ዜጎች በቅድሚያ ለራሳቸው መኖር ከዚያም በዙሪያቸው ያሉትን ማኖር ቀዳሚ ጉዳይ ነው። ሁለተኛ፣ በሁሉም ህይወት መስመር ማደግ መለወጥ አለባቸው። ሶስተኛ፣ ወደ ግብር ከፋይነት ማሻገር ወይም ማሸጋገር ወይም መሸጋገር ይጠበቅባቸዋል። አራተኛውና ጥቅል እሳቢያቸው ሀገር የሚበለጽገው የሀገር ኢኮኖሚውም ሆነ ጸጥታው የሚረጋጋው በቅድሚያ ድሃውን በማኖር ቀጥሎም ድሃውንና ሀብታሙን በማያያዝ ነው ይላሉ። ከላይም እንደተጠቀሰው አንድ ሰው ፍቃድ ወይም እውቅና ስለተሰጠው ግብር ወይም ቀረጥ ከፋይ አይደለም። በፍቃድና ያለ ፍቃድ የሚሰሩ የስራ አይነቶች